ገሞራው ገለሞ እሺ ማናችሁ ሰማንያ አንተን ብዬ ነው እሺ መድብል አንተን ብዬ ነው ገለሞ ሂድ በቃ ሂድ ስማ እኔ ሂድ አትበለኝ ገና አሁን ነው የወጣሁት በቃ ከፈለክ ነገ በለኝ እሺ ሂድ ወደ ቤት ሂድ ነው የምልህ እባክህ ሂድ መድብል የግሬ እኮ ቀንዷን አቁማ ነው የምጠብቀኝ አንዷን መስመር ነው የታባቱ ቀንዷ ምን ትላለች ተፈነዳለች እኮ ኒኩለር በላት ይልቅ እሱ ወደ ምን ያዝልኝ ይኸው ይዤዋለሁ እንዴ ቆይ እናንተ ደግሞ ሙናችሁን የሰከራችሁት ገለሞ ኧረ በእናትህ አይጠየቅም እዛ ብለው በደንብ እናወራ ነበር አሁን ስማ የድሮ አያቴ ማለት ነው አንዴ እንኳን ይችላል እንርሳት ብለው ይጠጡ ነበር እንደዛ ማለት ነው እናንተ ኧረ ገለሞ በዓመት አንድ ጊዜ መስከረም ምን ችግር አለው ሂድ በቃ ግባ ሂድ ለማንኛውም መድብል የሚቀበር ሰው ካለ አለው እሺ ኧረ እባክህ ይኸውልህ እንደዛ ከሆነማ ከመቃብር የሚወጣ ሰው አለኝ ቆፍረህ ታወጣልኛለህ ምን ችግር አለው ስንት ጊዜው ነው ኧረ እኔ አሁን በዚህ ሰዓት ዓመቱን ልቁጠር እንዴ ምን ሆነሃል እንዴ ወይ አዲስ አበባ እዚህ አዲስ አበባ ከሆነማና ብዙ ዓመት ከሆነ እኔ 3 ሰው በላዩ ላይ ተቀብሮበታል ኧረ ገለሞ ዝም በል በቃ ዝም በል በእኔዋ ላይ ማንም አይቀበል አይ እንግዲህ የራስህ ጉዳይ ነው መድብል ስማ እኔ እኮ ሁለት ወንድማማች ከአንድ ቤት ከሰከረ ወየው ለእናት ህዝብ ከሰከረ ደግሞ ወየው ለሀገር ይባላል ስማ እኔ አንተን ብዬ ነው እንጂ ማለት ነው አጫውተው ነበር በቃ ሂድ ግባ ኧረ በእናትህ ወደዚያ ሂድ ይቺ ፍሬሽ ሰካራ ከመጠጡ በላይ የደከምከኝ አንተ ሂድ የራስህ ጉዳይ ነው ገለሞ ወይ ልሸኝ እንዴ ማን ኧረ እኔ እራሱ ልሸኝ እችላለሁ እሱን ተሸክመህ ሂድ እደውላለሁ በቃ የማንም ጨምራ ሙና ተይ ሙና ሙና ወይ ኑሮ